ይበቃኛል። ኧረ ትለዩብኛላችሁ እኮ ኮምፕሊንግ እያደረጋችሁ። ኧረ በቃኝ አንቺ። በዚህ የግል ጀት ላይ 2.5 ሚሊዮን ዶላር አውጥቻለሁ። እናም 11 ዩቲዩበሮች እጃቸውን እንዲያሳርፉበት አድርጌያለሁ። እጁን ለረጅም ጊዜ ያቆየ ሰው የግል ጀቱን ያሸንፋል። ነገር ግን በማንኛውም ሰዓት እጁን ካነሳ ከውድድሩ ይወጣሉ። ውድድሩ በይፋ ተጀምሯል። ደንቦቹ ቀላል ናቸው። ሰው መግፋት አይቻልም። ይሄ ነው። እኔ ምንም ፕሮግራም የለኝም። ለዘላለም እዚህ መቆየት እችላለሁ። የራሴ ሱሪ ላይ መጸዳዳት ጭምር ማንኛውንም ነገር ለማድረግ ፍቃደኛ ነኝ። ጩኸታምና የማይረቡ ሰዎች በዚህ ቀረጻ ላይ እንደሚኖሩ የዚህ ውድድር አሸናፊ የግል ጀት ያገኛል። ስለዚህ በእርግጥ አሮጌው ምርጥ ቦታ ለማግኘት ሞክሯል። እኔ ምርጥ ቦታ ላይ ነኝ። በአውሮፕላኑ ዝቅተኛ ቦታ ላይ እኔ አሁን ከሁሉም የተሻለ ቦታ ላይ ያለሁ ይመስለኛል። ጀቱ በእውነት እኔ ካሰብኩት በላይ ወደ ሌላኛው የክንፉ ክፍል እየሄዱ ነው። ይህንን እንዴት ነው የማደርገው? እጅህን ብቻ አንሸራተው። ኦ ጂሚ፣ ታዲያ ይህ አቀማመጥ ምን ያህል ምቹ ነው? በቀኝ እጄ ልለቅ ምንም አልቀረኝም ነበር። ኦ አምላኬ ጆርጅ፣ የሆነ ነገር ጫብጣህ ባይሆን ኑሮ የለቀክ ይመስለኛል። በመንፈሴ ብዙ ጽናት አለኝ፣ ግን እውነቱን ለመናገር ስፒድ ነገሮችን አስቸጋሪ እያደረጋቸው ነው። ጓደኛዬ፣ ጎማዎቹ በጣም ምቹ ናቸው። አንተ አልነበርክም። ምክንያታዊ ሰዎች ነን። በትክክል እኔ አርፌያለሁ። አይ አንድ ሰው አሁን ይወጣ ይመስለኛል። አምላኬ፣ ቪክ ወጣ። ቪክ አሁን ተሸነፈ። ቪክ ወጥቷል። ይህ ምክንያታዊ ቦታ መስሎኝ ነበረ። እናንተም የምታስቡትን ንገሩኝ። የቪክን እጅ ዛታ ያላችሁ? አይ ይህ 2.5 ሚሊዮን ዶላር የሚያወጣው ጀት ያንተ አይደለም። ሲያሸንፉ እመጣለሁ፣ ይወስዱኛል። ደህና ሁን ቪክ፣ አንተ ወጣህ። ግን ቀጥሎ ማን ይወጣል? ቻንክስ ይመስለኛል። አዎ እዚህ ጋር እየዛለ ይመስለኛል። ቻንክስ ጓደኛዬ፣ እነሱ እንደሚሉት መሄድ ትፈልጋለህ? ሊሆን ይችላል። የዲቤት ካርዴን ብሰጥህ ትወጣለህ? ምን ይሰራል? አዎ በእርግጥ ምን ያህል ማውጣት እችላለሁ? ምናልባት ከ10 ሺህ በኋላ ይቆማል። አምላኬ፣ ይኸውልህ። ዝም በል፣ እኔ አላደረኩትም። ስፒድ ሂዷል። ወንድሜ፣ ይህ አንተ ነህ ከ5 ሰከንድ በፊት። ስለዚህ እጅህ ለሰላምታ ወደ ምስሉ ይመጣል። እሱ ደግሞ እጁን ያነሳል። ቻንክስ 10 ሺህ ስራ፣ ስፒድ ደግሞ በከንቱ እንዲወጣ አደረገው። በጣም አዝኛለሁ። ይህ እብደት ነው። ተከታትሎ መውጣት። ምን እያየህ ነው? ደህና ሁን ስፒድ። እየቀለዱብህ ነው። 3 ሰዎች ተወግደዋል። ስለዚህ ነገሮችን ከበድ አደርጋለሁ። እንደ አጋጣሚ ሆኖ ይህ ሙሉ አውሮፕላን ማረፊያ ተከራይተነዋል። ስለዚህ በእግር ጉዞ ልንሄድ ነው። ካርል፣ በጣም በፍጥነት እንዳታሽከረክረው ፈልጋለሁ። አሁን ሁሉንም ካስወጣናቸው ቪዲዮው የ2 ደቂቃ ብቻ ይሆናል። ሄ ሚስተር ቢስ። አምላኬ፣ ጄቱ ሊጎትቱት ነው። እሺ፣ አውሮፕላኑ እየተንቀሳቀሰ ነው። ይህ እንደ ግል አውሮፕላን ማረፊያ አይደለም። ይህ የንግድ ነው። በእግር በመጓዛችን በጣም ደስተኛ ነኝ። በቂ ፍጥነት አውሮፕላን እኮ ነው ጓደኛዬ። ከተቸገርኩ ብሸነፍ ችግር የለው። እንደ ቪኪ ካደረኩ ግን አብዳለሁ። በእውነቱ ለግል ጀት እየተወዳደርኩ መሆኑን ማመን አልቻልኩም። እግሮቼ እየታመሙ ነው። እዚህ ጋር ትልቅ መጋዘን አለ። ቀጣዩ መዳረሻችን እዚህ ነው። ከፊት ለፊት እየመጣ ነው። በውድድሩ 2 ሰዓት ካለፈ በኋላ ልጆቹ ሽንት ቤት መሄድ አስፈለጋቸው። የሽንት ቤት ዘዴውን መሞከር ትፈልጋለህ? አሁን እመለሳለሁ። አሮጌ ባልዲ ዘዴውን ላስተዋውቃችሁ። ያንን እጅ አታንሳ። ይህ እጅ ካረፈ ይሸነፋል። አትቅረበኝ ወንድሜ፣ ግላዊነት ይገባኛል። ባልዲውን ስቼዋለሁ። በጣም አዝናለሁ።
እኛ እዚህ ጋር ነገሮችን አንመልስም። አዎ የእጅ ጥሩ ካሜራ ምስል ብቻ ነው የሚያስፈልገኝ እና በዚህ ሙሉ ውድድር ውስጥ እጃቸውን የሚመለከቱ የሰው ሰራዊት አለኝ። ከጀቱ ላይ ቢያነሱ እናውቃለን። ላዛር እዚህ ፊት ለፊት መምጣት ትችላለህ? እንዴት? አላውቅም። ብዙ ተከታዮች ስላሉ ፈልገው ሰዎች ከስር ብታሳልፉኝ ለሁላችሁም በጀቴ ጉዞ ሰጣችኋለሁ። ያን ያህል ያስቃል ቴር? በጣም ያስቃል። በትክክል እየተሳበ ነው እዚህ የሚመጣው። አዝናለሁ። አሁን በቁም ነገር እያዝናናን ነው። ዋው! እጅህ ለምን እንደዛ ሆነ? ሰዎች እባካችሁን አዝናለሁ። ሰውዬው እንዴት ማለፍ እችላለሁ? አዝናለሁ ሰውዬው። እናንተ ሰዎች አትግፉት። በትክክል በጣቶቹ ጫፍ ላይ ነው ያለው። ይህ በጣም አስከፊ ነው። ይህ ጥሩ ነው። የኔ ማለቴ ጓደኛዬ በዚህ ሰማይ ላይ ሲበር ማየት እችላለሁ። ይህን ጀት ያሸነፈ ሰው ሌላ ሰው መስጠት አለበት። ምክንያቱም ግልጽ ነው፣ እነዚህ ሰዎች ዩቲዩበር ናቸው። የግል ጀት አያስፈልጋቸውም። ለቻናሌ ሰብስክራይብ ካደረጋችሁ አንተ ልትሆን ትችላለህ። ሰብስክራይብ አድርጉ እና ጀቱን ትወስዳላችሁ። ሰብስክራይብ አድርጉ። ኦባይድ ዶክመንታሪ ሰብስክራይብ በማድረግ እንደዚህ ቀውጢ ያሉ ቪዲዮዎች ይለቀቃሉ። ታዲያ ስለ ጀቱ ምን ታስባላችሁ ልጆች? ጠንካራ ነው። 8 በሮች አሉ እና እናንተ 8 ናችሁ። ነገር ግን እኛ ለመብረር እኔ እዚህ መቀመጥ አለብኝ። ስለዚህ አንድ ሰው እንዲወጣ እፈልጋለሁ። ለሰዓታት ጀቱ ውስጥ ብቻቸውን ተውኳቸው እና ማንም አልወጣም። ስለዚህ አውሮፕላኑ ዙር እንዲሰሩ አደረኳቸው። መሄድ ትጀምራለህ። ምን ከአውሮፕላኑ ስር እንደምሄድ ነው። ከራሳችሁ ይህን ጀት በትክክል 2.5 ሚሊዮን ነው። እጄ ከዚህ ላይ ቢነሳ አለቃልኝ። አታስብ ሰውየው፣ እየሞከርክ ነው። እባክህን ዳግመኛ ተናገረኝ። አንድ ሰው እስኪሸነፍ ድረስ ወደ አውሮፕላኑ አልመለስም። እነዚህ ሰዎች እንዲወጡ ማባበል አለብህ። ለምን? አያስፈልገኝም። እየነገርኩህ ነው። ዊል ነው መውጣት አለበት። አንዳንድ ስምምነቶችን እየተደራረጉ እንደሆነ ሰምቻለሁ። አሁን እጄን ካነሳው ከአሸናፊው $20,000 አቅርበውልኛል፣ ይሰጠኛል። አሸናፊው ጀት ነው የሚያሸንፈው። አምላኬ ያ እጁ ላብ አለው። አሁን ዊል ስለወጣ ጀቱን ማብረር እንችላለን። ሁሉም ሰው ጀቱ ውስጥ ግቡ። ይህ ቆንጆ ነው። ውስጠኛው ክፍል በመጫወት ውስጥ ያለው ብቸኛ ነገር ውጫዊው ነው። ወንበሮቹና መሰል ነገሮቹ አይቆጠሩም። እውነት ለመናገር የወጣው ይመስለኛል። ምን አደረክ? ወንበሩን ያ ግን ያንተ ታማኝነት ነው። ዝግጁ? አይ በእርግጠኝነት እንጨቱ ላይ አይደለም። ቢያንስ ታማኝ ነበረ። ራሱን አጋለጠ። አመሰግናለሁ ጂሚ። ምንም አይደል። ትንሽ ላብ አለው አውቃለሁ። እስቲ ይህንን ድንቅ ነገር አየር ላይ እንየው። ደህና መሻችሁ ጓደኞች። በአጭር ጊዜ ውስጥ እንሄዳለን። ወዴት ነው የምንሄደው? ልጠይቅ? አዎ፣ ዝም ብለህ ተኛ። እናንተም ሰዎች እጃችሁን ከአውሮፕላኑ ውጭ ባደረጋችሁ ጊዜ ምንም ነገር እንዳላበላሻችሁ ተስፋ አደርጋለሁ። ምን ማለትህ ነው? ይህ አውሮፕላን ቢከሰከስ ሁሉም ቻናሎቻችሁ ለኔ ይተርፍልኛል። ያ ጥሩ አይሰማም። ያ ጥሩ ድምጽ አልነበረም። ምናልባት ያሰባችሁት ከሆነ ይህ ጀት ይሰራል። የሃሪ ፊት ይገርለኛል። ስህተት እንደሆነ ይሰማኛል። ማንኛውም ነገር ከአየር ላይ ሊበተን ይችላል። ልጆቼ ወዴት ነው የምንሄደው? በዚያ በኩል ብዙ ማብራቶች አሉ። ስለዚህ ያ ለንደን ሊሆን ይችላል። ምንም የለኝም።
እናንተ ስትደበድቡት የነበረው ክንፍ ማየት በጣም ያስቃል። ኦ ገና በበረራው ላይ ነው እጁ የተነሳው። ከአንድ ሰዓት በላይ አየር ላይ ከቆየን በኋላ ወዴት እንደምንሄድ አሁንም አልነገርኳችሁም። የት ያለን ይመስላችኋል? ምንም ሐሳብ የለኝም። ደብሊን፣ ሊቨርፑል፣ ሚላን፣ ኤፍል ታወር፣ አየርላንድ፣ ስኮትላንድ፣ የሳውዝ ኤንድ አውሮፕላን ማረፊያ ይመስለኛል። አንድ ዙር ብቻ የዞርን ይመስለኛል። ኦ ዋው! ያ መጋዘኑ ነው። አንድ ዙር ነው የዞር ነው። ልክ ነው። በፓይለቱ ለጥቂት ሰዓት በክብ እንዲበር ነግሬው ነበረ። ምስጋና ይገባዋል። እንኳን ደስ አላችሁ። ተቀልዶባችኋል። ልጆች ውጡ። እውነተኛው ደስታ እዚህ ይጀምራል። ሁሉም ሰው ደክሞታል፣ በርዷችኋል። ውድድሩ አስደሳች ሊሆን ነው። ወደ መጋዘኑ እንግባ። ተወዳዳሪዎቹን የምናበላበት ጊዜ ነው። እንደ ስቴኪና ስፓጌቲ ያሉ በአንድ እጅ ለመብላት በጣም አስቸጋሪ የሆኑ ነገሮችን ገዝቻለሁ። የእንጨት ሹካ ለስቴክ። ከእራት በኋላ ለሁላችሁም ልዩ ድንገተኛ ነገር አለኝ። በቅርቡ እንገናኛለን። አንድ ሰው ወጥቷል የሚል ይመስለኛል። ምግቡ እንዳስደሰታችሁ ተስፋ አደርጋለሁ። ወደ መጨረሻው 5 ደርሰናል። በ2-2 እንድትጣመሩ ፈልጋለሁ። ከዚህ በላይ ምን እላለሁ? ወንድሜ፣ አዎ፣ እኔ እናንተ እና ይሄ አለ። እኔ ብቻዬን ነኝ። ካርል፣ ምን ማድረግ እንዳለብህ ታውቃለህ። የግራ እጆቹን አንድ ላይ አድርጋቸው። ምንድነው ይሄ? የሆነ ነገር ያመለጠኝ ይመስለኛል፣ ግን ምን እያመለጠኝ እንደሆነ አላውቅም። የሆነ መጥፎ ነገር እየደረሰብኝ ነው። እናዚህ ጆርጅ፣ ይህ ፍትሃዊ መሆኑን እንኳን አላውቅም። እነርሱ እጃቸውን ማንቀሳቀስ ይችላሉ፣ እኔ እጄን ማንቀሳቀስ አልችልም። እኔ እዚህ እቀመጣለሁ። ላዛር ካሸነፈ የ9 ዓመቱ ልጅ ጀቱን ያገኛል። የ5 ዓመት ልጅ ሳለሁ በጣም ታምሜ ነበረ። ሉኪሚያ፣ የደም ካንሰር ነበረብኝ። ስለዚህ አንድ ሰው ፈልጌ እኔ ካገኘሁት በኋላ ያገኘሁትን ልሰጣቸው ሞክራለሁ። ዋው! ስለዚህ ከሉኪሚያ ያገገመው ሰው ፈልገህ ጀቱን ትሰጣለህ? አዎ። ከዚህ በኋላ ለዘላለም ተሳስረናል። እኔና ሚስተር ላዛር ምርጥ ቦታ አግኝተናል። ከ24 ሰዓት በፊት ነው የተገናኘነው። አሁን እኛን እይ። ጭንቅላትህን በደረቴ ላይ አስገድፈው። ወደ ጎን ዙር። አዎ፣ ሰውዬ። ይህ በእውነቱ እስካሁን የሰጠው ትልቁ ሽልማት ነው እና እነሱም በጣም እየተመቻቸው ነው። ነገሩን ከባድ ለማድረግ ክንፎቹን ከልክያለሁ። ለመቆም 30 ሰከንድ አላቸው። ምን እንደሚመጣ የማውቅ ይመስለኛል እና ጥሩ አይደለም። እሺ፣ ሁሉም ሰው እንደገና ቆሟል። አዎ፣ ወደ ልማዱ እንሂድ። ቀዩን ፕላስተር አመጣው። በጀቱ ላይ አነስተኛ ቦታ ለመስጠት ወሰንኩ። ቀዩን መስመር ከነካችሁ ወይም ከሱ በታች ከሄዳችሁ ትወጣላችሁ። ያንን ማድረግ ይፈቀዳል? ምን? እጅህን መያዝ? ለምን አይሆንም? ለዛ ነው ያልተንቀሳቀስከው። ቦታው ላይ ይዘው ቆይተሃል። አሁን ይሄን ለሰዓት ያህል እያደረግን ነው። ቴሪ ትንሽ እየተንገዳገደ ይመስለኛል። ከጧቱ 11 ሰዓት ነው። ከነርሱ በላይ የደከመኝ ይመስለኛል። አንድ ሐሳብ አለኝ። ይህ ወጣት እዚህ ጋር በሳንቲም ወረውራለሁ። የተሸነፈ እጁን ከጀቱ ላይ ያነሳል። ራስ ከሆነ ትወጣለህ፣ ጭራ ከሆነ ትቆያለህ። $2.5 ሚሊዮን ጀት ነው ያለው። ኦ አምላኬ ተጠንቀቅ። ጀቱ ላይ ውጣ። ራስ ከጀቱ ውጣ። ራስ ላይ ነው። ከጀቱ ውጣ። በቃሉ ይገኛል። ነፃ መሆን ምን ይሰማሃል?
በጣም አይደለም ግን ናፈቀኝ ጓደኛዬ ናፈቀኝ። ቻው ልጆች። ነገሩን ከባድ አደርገዋለሁ። አሁን ሰው አንድ ጣቱን ይመርጣል። ይህ ቆንጆ ነው። ከአሁን ጀምሮ ያ ብቻ ነው የሚያስፈልገው። በጠቋሚ ጣቴ እሄዳለሁ። እሺ የሁሉም ሰው ጠቋሚ ጣት ከአሁን ጀምሮ እናንተ መውደቅ እስክትጀምሩ ድረስ አስፈላጊዋ ጣት እሷ ብቻ ናት። አሁን በጣም ከባድ ነው። ይህ ያማል። ገና 10 ሰከንድ ነው የሆነኝ። ከሃሪ ጋር ፍትሃዊ ለመሆን ፕላስተሮቹን ማንሳት አለብን። አንድ 30 ደቂቃ ስጡኝ። በሳንቲም ልወራረድ። ራስ ከመጣል ፕላስተሩን አንሳለኝ። የምትወጣ ከሆነ በእርግጥ ሳንቲሙን ወረውረዋለሁ። ጭራ ያ ማለት እሱ ወጥቷል ማለት ነው። ይህ ፕላስተር ካላነሳ በስተቀር እድል አይኖረኝም ነበር። አዝናለሁ ኒኮ። ወደ ቤት መውሰድ አለብህ ጓደኛዬ። ለኒኮ ነው። አንተ እንድትመርጥ ፈቅድልሃለሁ። አሁን ልቁረጠው። ፍትሃዊ መጨረሻ ማየት እፈልጋለሁ። እሺ ያንን አደንቃለሁ። የፍላጎትህን ጥንካሬ ማየት እፈልጋለሁ። መልካም እድል። ጣትህን ከጀቱ ላይ አቁም። ለማሸነፍ የሚያስፈልገኝ ይህ ነበረ። ካሸነፍ ይህንን ጀት ማን ነው የሚያገኘው? እናቴ መሆን ያለባት ይመስለኛል። በእውነቱ ለኤዲተሪ ለጆርጅ መስጠት እፈልጋለሁ። ኤዲተርህም መደወል አለብህ። ጆርጅ ምን አዲስ ነገር አለ ሰውዬ? ኦ አምላኬ! አሁን ኒኮ ካሸነፈ ይህን ጀት ለአንተ እንደሚሰጥህ እየተናገረ ነው። ማበረታቻው እስካሁን መተሃል። ተጨማሪ መሄድ ትችላለህ። በወንድሜና በእህቴ መካከል እካፈለዋለሁ። ከእነርሱ ጋር ነው ያደግኩት። ስለዚህ ልዩ የሆነ ነገር ልሰጣቸው እፈልጋለሁ። ፀሐይ እዛ እየወጣች ነው። የቀን ብርሃን እያየሁ ነው። ሰዓቱን በትክክል የምናውቀው ብቸኛው መንገድ ይህ ነው። ይህን ትንሽ ከበድ ለማድረግ ወደዚህ አቅጣጫ እንድትዞር እፈልጋለሁ። ኦ ተመልከት፣ አድርጌዋለሁ። ዋው እየጠፋብኝ ነው። እንደዚያው ቢሄድ ይሻል ነበር። እናም ከዚያም ካሜራዎቹ በአንድ ላይ የሆነ ነገር አይተዋል። ከእናንተ አንዱ አይ ወጥቷል። ማን ይመስላችኋል? እኔ ነኝ። አንድ ሰው ሂዶ ምስሉን ይፈትሽ። አልነበረም። ላሳይህ የሚገባኝ ነገር አለ። ያ የአንተ እጅ ነው። ያ የእኔ እጅ ነው። በትክክል ወጥቶ ነበረ። ቀልድ አይደለም። መቆየት ትችላለህ፣ ግን ጀቱን አታሸንፍም ሰውዬ። ልጆች፣ አሁን በጆርጅና በሃሪ መካከል ነው። እንድታረጋግጥ ግን እፈልጋለሁ። ሃሪ ላረጋግጥ ነው። ለማሸነፍ ይህንን ያህል መቅረቤን ማመን አልቻልኩም። ማን የሚያሸንፍ ይመስለኛል? ምን ማለት ነው? ማን እንዳሸነፈ እነሆ። ማን እንደሆነ አተነግራቸውም። ጓደኞች፣ ውድድሩ በይፋ አብቅቷል። መቼ እንደተፈጠረ አውቃለሁ። አንተ ከመውጣትህ 1 ደቂቃ በፊት ሃሪ። አዝናለሁ ሰውዬ፣ ግን ጣትን ማንሳት ትችላለህ? እዚህ ካየህ ያቺ ጣት ታያለህ? የሄሪ አይደለችም። በእውነቱ የጆርጅ ናት። ቆይ እየቀለድክ ነው? በእውነት ቀለድክብኝ? ሄሪ አሁን አሸንፈሃል። ና ጆርጅ ለጥቂት ነበረ የቀረበ። ምን ግን መቅረብ ዋጋ የለውም። ሃሪ አሁን ይህንን ጀት አሸንፏል። ጀቱን ለማን የምትሰጠው? ወንድምና እህቴ። አሁን ወደ እነርሱ እንሂድ። 3 2 1 በአምላክ የምላለው ኡበይድ ዶክመንታሪን ሰብስክራይብ አድርጉ። እሱ ድንቅ ሰው ነው።
እና ሰብስክራይብ አድርጉ። የዛሬው ቪዲዮ ጨርሰናል። ሰብስክራይብ ካረጋችሁ እንደነዚህ ያሉ ቀውጢ ቪዲዮዎች እለቃለሁኝ። ሰብስክራይብ አድርጉ። በቲቪ የምታዩ አሁን ሰብስክራይብ አድርጉ፣ ላይክም አድርጉ። ቪዲዮ ሞር እንዲታይልኝ ይረዳኛልና አመሰግናለሁ። ሰብስክራይብ ለምታረጉ ሁሉ በጣም ነው የማመሰግነው። የመቻችሁ